ናፖሊዮን ቦናፓርት ጁሊየስ ቄሳርም ይህ ስሜት ነበረው። ታላቁ እስክንድርም ቢሆን ከዚህ ስሜት ነፃ አልነበረም። እነዚህ ሰዎች ከፍተኛ ስልጣንና ክብር ቢኖራቸውም እንኳን ሶስቱም አይምሮን ሊመርዝ የሚችል አንድ መጥፎ ባህሪ ነበራቸው። ሁሉም የሚቀኑበት ሰው ነበር። ናፖሊዮን በቄሳር ይቀና ነበር። ቄሳርም ደግሞ በታላቁ እስክንድር ይቀና ነበር። እስክንድርም ቢሆን በህይወት ኑሮ በማያውቀው በሄርኩለስ ይቀና ነበር ሲሉ እንግሊዛዊ ፈላስፋ ጻፊ ገልጸዋል። አንድ ሰው የቱንም ያህል ሀብት ቢያፈራ ምንም አይነት ጥሩ ባህሪ ቢኖረው ወይም ደግሞ የቱንም ያህል ስኬታማ ቢሆን የቅናት ስሜት ሊያድርበት ይችላል። ቅናት ወይም ምቀኝነት ሲባል ሌሎች ባላቸው የተመቻቸው ሁኔታ ቁሳዊ ነገር፣ ብልጽግና ወዘተ ቅር መሰኘት ማለት ነው። አንድ የማመሳከሪያ መጽሐፍ እንደሚለው ምቀኝነት የሚለው ቃል በመጽሐፍ ቅዱስ ውስጥ የተሰራበት ሌላው ከደረሰበት ደረጃ ላይ የመድረስ ምኞትን ለማመልከት ብቻ ሳይሆን ሌሎች ያላቸውን ነገር እንዲያጡ መፈለግን ለማመልከት ጭምር ነው። በመሆኑም እንዲህ ያለው ሰው ሌሎች ባላቸው ነገር ከመቅናትም አልፎ ያንን ነገር ከነሱ መንጠቅም ይፈልጋል። የተፈጠረው የቅናት ስሜት የሚስተናገድበት መንገድ ግን ከሰው ሰው የተለያየ ነው። አንዳንዱ የተፈጠረበትን የቅናት ስሜት ለለውጥ ለመሻሻል የሚጠቀምበት ሲሆን አንዳንዱ ሌሎችን ለመጉዳት ያውለዋል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ርዕሰ ጉዳያችን ስለ ቅናት የምንዳስስ ይሆናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለመሆኑ ቅናት ምንድነው? ቅናት ማለት በኔ እምነት በኔ አረዳድ በሁለት አይነት ነው ያለው። አንደኛው የመንፈሳዊ ቅናት አለ። እሱ የተባረከ ነው፣ የተቀደሰ ነው። ሁለተኛ ደግሞ የተንኮል ላይ የተመሰረተ ቅናት አለ። አብዛኛው ጊዜ ያው ብዙ ሰዎች የሚከተሉት ተንኮል ላይ የተመሰረተ ቅናት ነው። ሰው መነሻ የሚያደርገው ቅናቱን ምንድነው? ከይደገት አንፃር ለመጣል ይሞክራል። ከኑሮ አንፃር ለመጣል ይሞክራል። ከአስተሳሰብ አንፃር ለመጣል ይሞክራል። ለማጥፋት ማለት ነው። ሰው ሲያድግ እንደሱ ሊደግ የሚል አስተሳሰብ የለም። ለመጣል የሆነ ነገር መፍጠር፣ ይሄ የተንኮል ላይ የተመሰረተ ቅናት ነው የሚሆነው። እነዚህ ነገሮች ያው መጥፎ ናቸው። በህልና ውቅር ውስጥ ሲገቡ ህሊናን ያጎዳሉ፣ አገርቱን ችግር ውስጥ ያስገባሉ፣ ራሱን ተብሎም አካባቢን ችግር ውስጥ ያስገባሉ። ሁለተኛ መንፈሳዊ ቅናት ላይ ሲመጣ መንፈሳዊ ቅናት በእምነት በኩልም ተቀባይነት አለው። በማንኛውም እምነት ማለት ነው። እንደሱ ሊደግ፣ እንደሱ ሊማር፣ እንደሱ አካባቢን ሊለወጥ፣ እንደሱ ራሱን ሊለወጥ ብሎ ፉክክር ላይ ውድድር ላይ የተመሰረተ ቅናት አለ። ይሄ ደግሞ ጥሩ ቅናት ነው። እኔ አሁን ሀብታሙ የሆነ ኑሮ የተሻለ ኑሮ ከሆንኩኝ ሀብታሙ እንደዚህ ነው እንደሱ ሊሆን ብሎ ከኔ በላይ የሚደረግ ቅናት መንፈሳዊ ቅናት ነው። ቅናት በእግዚአብሔር ቃል ውስጥ በሁለት መልክ ተጠቅሶ ነው የምናገኘው። አንደኛው በመልካም ጎን የሚያበረታቱ ሀሳቦችን በመከተል መልካም አርአያ መከተል ሲሆን፣ ሌላኛው ደግሞ በክፉ ጎን በሰዎች መንገድ ላይ እንቅፋት መሆን፣ መጥፎ ነገሮችን ማሰብ፣ የሌላን መመኘት፣ የሌላን መፈለግ፣ ሁሉን ነገር የኔ የማለት ምኞትን በውስጡ ያካተተ ሀሳብ ሆኖ በእግዚአብሔር ቃል ውስጥ እናገኛለን እና ቅናት በጣም ብዙ መንፈሳዊ ነገሮችን ሲረብሹ በእግዚአብሔር ቃል ውስጥ ተጠቅሶ ይገኛል። ገና በእግዚአብሔር ቃል ውስጥ በወንድምና ወንድም መካከል፣ በባልና ሚስት መካከል፣ በንጉስና በእረኛ መካከል፣ እንደው በክርስቶስና በሕዝቡ መካከል ጭምር ቅናት ሰፊ ችግሮችን ሲፈጥር በእግዚአብሔር ቃል ውስጥ ተጠቅሶ ተገኝቷል። ለምሳሌ ገና መጽሐፍ ቅዱስን ዘፍጥረት ምዕራፍ 4 ቁጥር 4 ላይ ስናይ የመጀመሪያ የአዳምና የሔዋን ልጆች የሆኑ አቤልና ቃየል በቅናት ምክንያት ፊት መጥቆር፣ መቆጣት እስከ መግደል ድረስ ተጠቅሶ በእግዚአብሔር ቃል ውስጥ እናያለን። እግዚአብሔር የአቤልን መስዋዕት በመቀበሉ ቃየል በወንድሙ ላይ በመቅናቱ ፊቱ ሲጠቁር፣ ሲናደድ፣ ሲበሳጭና ወንድሙ ላይ ቂም ሲይዝ በእግዚአብሔር ቃል ውስጥ እናያለን። እግዚአብሔርም ይህን ተመልክቶ ቃየልን ሲጠይቀው ለምን ፊትህ ጠቆረ? ለምን ተናደድክ? ለምን ተበሳጨ? መልካም ብታደርግ ኖሮ እኮ ፊትህ የሚያበራ ነበረ
ብሎ ኃጢአት በደጁ እያደባ እንዳለና ከዚህ መንገዱ ካልተመለሰ ልዩ ችግር ውስጥ ሊገባ እንደሚችል ጭምር እግዚአብሔር ምልክት ቢሰጠውም ቃየን ግን ያንን መንገድ መከተል አልቻለም። በወንድሙ ላይ ተናዶ ተቆጥቶ ታናሽ ወንድሙን አታሎ ሜዳ ወስዶ ሲገድለው ጭምር እናያለን። ስለዚህ ቅናት ከፊት መጥቆር፣ ቂም ከመያዝ እስከ ግድያ ድረስ በእግዚአብሔር ቃል ውስጥ ተጠቅሶ ስለምናገኝ በጣም ጸያፍና የተወገዘ ተግባር ነው በመንፈሳዊ አስተምሮ ውስጥ። ለምሳሌ በሳኦልና በዳዊት መካከል ቅናትን እናገኛለን። ሳኦል ትልቅ ንጉሥ ሆኖ አንድ እረኛ ሕፃን ልጅ ላይ ቅናት ሲያድርበት እናያለን። ለምሳሌ ዳዊት ጎልያድን ጥሎ ሲመጣ ሳኦል በዚህ ብላቴና ላይ ቀንቶ ዓይኑን ሲያቀላ በተደጋጋሚ ጦር ሲወረውርበት የግድያ ሙከራ ሲያደርግ በእግዚአብሔር ቃል ውስጥ ተጠቅሷል። ሌላው ክርስቶስ ኢየሱስ ይህንን ዓለም ለማዳን ወደዚህ ምድር ሲመጣ በጊዜው የነበሩ የሃይማኖት ሰዎች በክርስቶስ ላይ ልዩ ቂም በመያዝ በአገልግሎቱ በሕይወት እንቅስቃሴው ስለቀኑበት እንዲሰቀል እስከ መጠየቅ ድረስ እንዲሞት እስከ መጠየቅ ድረስ ሲሄዱ እንደውም ጲላጦስ ጠየቀ፣ በርባን የሚባል አንድ ወንበዴ የሆነን ሰው ልፍታላችሁ ወይስ ክርስቶስ የተባለውን መልካም ሰው ልፍታላችሁ ብሎ ሲጠይቅ ሕዝቡ በክርስቶስ ላይ ክፉ ቅናት ስላደረበት አይ በርባን ይሻለናል፣ ገዳዩ አጥፊው ይፈታልን፣ ክርስቶስን ስቀለው አንፈልገውም ይሙት ብሎ ሕዝቡ ሲጮህ በእግዚአብሔር ቃል ውስጥ እናገኛለን። ስለዚህ ቅናት በእግዚአብሔር ቃል ውስጥ ጸያፍና መጥፎ የሆነ መንገድ እንደሆነ በተደጋጋሚ ተጠቅሶ እናገኛለን። የቅናት ምንጩ ምንድነው ስንል የቅናት ምንጩ ሰይጣን፣ ዓለምና ስጋ እንደሆነ እግዚአብሔር ቃል ይናገራል። ስለዚህ ቅናት ባለበት ቦታ ውጤቱ ሁከትና ክፉ ተግባሮች እንዳሉ፣ ቅናት በባልና ሚስት መካከል ካለ ሁከት አለ፣ ረብሻ አለ። ቅናት በጓደኞች መካከል ካለ ክፉ ሀሳብ አለ፣ ጥፋት አለ፣ ዛቻዎች አሉ፣ መጥፎ የሆኑ ተግባሮች አብረው ይከተላሉ ማለት ነው። ስለዚህ ቅናት በሃይማኖት አስተምሮ የማይደገፍ የተወገዘ ሆኖ ነው የምናገኘው። ቅናት ማለት ሃይማኖታዊ አስተምሮ ለሌላው የተሰጠው መልካም ነገር እንዲወገድ መመኘት ማለት ነው፣ እንዲጠፋ። ቅናት ያው ነው የእስልምና አስተምሮ የሚለው ያንን አንድ ሰው መልካም ነገር ይሰጠዋል። ያን መልካም ነገር ከማመስገን ወይ ለኔ ይሁንልኝ እሱ ያገኘው ነገር ለኔ ቢሆንልኝ ብሎ መመኘት አንድ ነገር ነው። ግን ደግሞ ቅናት የሚለየው ምንድነው? መመኘት ሳይሆን ያ የተሰጠው ነገር ከሰውየው ላይ እንዲወገድ መመኘት ማለት ነው፣ በፈለግ ማለት ነው። ቅናት በሽታው ከባድ ነው። ለምሳሌ ሰውየው ያ የተመኘውን ነገር ሰውየው ላይ የተመኘውን ነገር ራሱ ጋር ሊያገኝ ይችላል። ግን ደግሞ በዛ አይታከምም። የሚታከመው በምንድነው? እሱ በቃ ውስጤ ሰላም ያገኛል ብሎ የሚያስበው ያ የተመቀኘው ነገር ሲጠፋ ነው ከሰውየው ጋር። ትክክለኛ ትርጓሜው ያ ነው። ቅናት በሁለት ይከፈላል። በሁለት ይከፈላል ስንል መንፈሳዊ ቅናትና ስጋዊ ቅናት። ያው መንፈሳዊ ቅናት ማለት ያው ለእግዚአብሔር ቤትም እንደ ሃይማኖታችን አስተምሮ ለእግዚአብሔር ቤት መንፈሳዊ ቅናት፣ ይህ መንፈሳዊ ትውፊትን ይዘው አባቶች ይዞ የመጡት ታሪክ እንዳይፈልስ የምንታገለው መንፈሳዊ ቅናት አለ። ይህ ቅናት በዚህ ብቻ የሚታይ አይደለም። የመጡ ሰዎች ሊገለገሉ የመጡ ሰዎች እንዴት አድርጎ ተገልግለው እርካታ አግኝተው እንዲሄዱ እንዴት ብናደርግ ይሻላል፣ ይሄን ብናደርግ እኮ ጥሩ ነው ብለን የምንቀናው መንፈሳዊ ቅናት አለ ማለት ነው። ስጋዊ ቅናት ደግሞ ያው በዚህ በዓለምም ሳለን በእርግጥ መጽሐፍ ቅዱስ ሲናገር በዓለም ሳላችሁ መከራ አለባችሁ። ሐዋርያ ቅዱስ ጳውሎስ ሲናገር እቁ ባይድ ይሳት በርኤ ዚአክሙ፣ እናንተን በማየት ሌሎች እንዳይሰናከሉ ተጠንቀቁ። ይህ ያሁኑ የስጋዊ ቅናት ማለት እኛንም አጥፍቶ ሌሎቹንም እንድናጠፋ ያደርጋል ማለት ነው። እኛ እንዴት ያጠፋል? ከእግዚአብሔር እጅ ያወርደናል፣ ስጋዊ ነውና። ለሰዎች መልካም ነገር እንዳናስብ ያደርጋል። የሰዎቹን እሴት
እንዴት በተበላሸ እንዴት የሱ ነገር ይሳካል ብለን በስጋ ስናስብ እግዚአብሔር ጋር እንጣላለን ማለት ነው። ስለዚህ ይህ ስጋዊ ቅናት በውስጣችን አድሮ ብዙን ጊዜ ያው የተዋስነው ያው ይሄንን ለኛ ተገቢ ሆኖ ሳይሆን ከጥንተ ጠላታችን ዲያብሎስ ነው ይህ ነገር በተዋረድ የመጣው ማለት ነው። ለምን ስጋዊ ስራ ሰርተን ከእግዚአብሔር ተለይተን እንድንቀር ብዙ ጊዜ እጅግ ይጥራልና። ለዚህ ይሄን አያይዞ እንዶም ሰውንም እኛንም ይጎዳንና ሰውንም እንድናጠፋ የሚያደርገው ምንድነው? በስጋ የሄድነው ነገር እኛን ያዩ ሰዎች ያው ያንን የስጋን ስራ መንፈሳዊ እሴቱን ይተውና በስጋዊ ጎዳና እየሄዱ ራሳቸውን ወድቆ ሰውንም ይጥላሉ። የቅናት መነሻ ምክንያቶችስ ምንድናቸው የሚለው ቀጣይ ጥያቄያችን ነው። አብዛኛው የሚቀኑ ሰዎች አእምሮ ጠባብ ነው። አእምሯቸው ጠባብ ነው። ሁሉ ጊዜ ምንድነው እነዚህ ሰዎች ምንድናቸው? ከራሳቸው ብቻ ነው የሚማሩት። ከራስ ችግሮችን መከራውን ሁሉ ከራሳቸው ይማራሉ የሚቀኑ ሰዎች ማለት ነው። ለዚህ ምንድነው መነሻ የሚሆነው? ለምን ያድጋል? ለምን እንደዚህ ያደርጋል? እኔ አጥፍቼ እንደዚህ ሊሆን ከኔ ይበልጣል እኔ ብቻ ሊሆን የሚለው ነገር ያድርጋሉ። እነዚህ ምንድናቸው? እነዚህ ሰዎች ምንድናቸው? ያው ከራሳቸው ነው የሚማሩት። ከሰው አይማሩ። መጥፎ መሆኑ ማለት ነው፣ ኃጢአት መሆኑን በሕግ ደረጃም ወንጀል መሆኑን አያውቁምና ይሄን ያደርጋሉ። ብዙ ጊዜ እኛ ሀገራችን ላይ አብዛኛው የሚታየው ምንድነው? ችግሮችን መከራዎችን ከሰው ነው መማር ያለብን እንጂ ከራስ ብቻ ነው የተማረናል። እከሌ እንደዚህ አድርጓል ሲባል ምንድነው ማድረግ አለብን? እየሰማን እከሌን እየበደለ እንተዋለን። ይሄ ማለት ነው ደግሞ እከሌ ላይ ይሄ ነገር ደርሷል እንደዚህ አድርጓል ሲባል እያየን እየተወን እኔ ጋር ሲደርስ የሆነ የማይነካን አካል ሄዶ ሲነካ እንጫጫለን። ይሄ ደግሞ የኛ ሀገር ችግር ነው። ኃይል የመጣንበት ያደግንበት ባህል ስለሆነ ይሄ መጥፎ ባህል ነው። ይሄ መወገድ አለበት። እነዚህ ነገሮችን ለማስወገድ ምንድነው የሚሻለው? ብዙ ጊዜ ከሰው ብንማር፣ ከራስ ከምንማር ከሰው ብንማር የተሻለ ነው። ይሄ ደግሞ ይመከራል። ምክንያቱ ምንድነው ሲባል የአምላክን ቃል አለመስማት፣ እግዚአብሔርን አለመከተል ነው። ማለት ሰውን ሁሉ የፈጠረው እግዚአብሔር ነው። እግዚአብሔር ሁሉ ጊዜ መልካም አምላክ ነው እና የተፈጠሩ ሰዎች የእግዚአብሔርን መንገድ መከተል ባለመቻላቸው፣ እግዚአብሔርን ባለመፈለጋቸው ምክንያት እንደዚህ ባለ ነገር ውስጥ ሲጠቁ እናያለን፣ ከእግዚአብሔር ተቃራኒ በሆነ መንገድ ሲሄዱ። ስለዚህ የቅናት ምክንያት አንድ ብቻ ነው የምንለው አይደለም። አንዱ እግዚአብሔር አምላክን አለመከተል አለመስማት ነው። ሌላው ለወንድም ፍቅር አለመኖር፣ አብሮት ላለ ወዳጁ ፍቅር ማጣት። የእግዚአብሔር ቃል ሲናገር ፍቅር ይታገሳል ይላል፣ ቸርነትንም ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም ይላል። ስለዚህ ሰው ለወዳጁ ፍቅር ካጣ፣ ወዳጁን የማይወድ ከሆነ አብሮ ከመደሰት ይልቅ እንቅፋት የመሆን ለዛ ሰው ክፉ የማሰብ ተግባር ውስጥ ነው የሚገባው ማለት ነው። ስለዚህ ዋናውና አንዱ ቁልፉ ለወዳጆቻችን ፍቅር ሳይኖረን ሲቀር፣ ደስታቸው እኛን ማስደሰት ሲገባው ደስታቸው እኛን ያስቆጣናል፣ ያበሳጨናል። ያ ነገር ወደ ቅናትና እንቅፋት ወደ መሆን መስመር ውስጥ ያስገባናል። ሌላው ራስን ያለ መቀበል ነው። አንዱ ምክንያት ራስን መቀበል፣ እግዚአብሔር የሰጠንን ተፈጥሮ መቀበል፣ እግዚአብሔር የሰጠንን ስራ መቀበል፣ እግዚአብሔር የሰጠንን ቤተሰብ መቀበል። ያንን ሳንቀበል ስንቀር የኛ ያነሰ የሌላው የተለቀ የበዛ ስለሚመስለን የዛኛውን ሰው ስለምንመኝ ነው ቅናት ውስጥ የምንገባው። ለምሳሌ አንድ ሰው እግዚአብሔር አጭር አድርጎ ከፈጠረ፣ ወይ ወፍራም አድርጎ፣ ወይ ቀጭን አድርጎ፣ ወይ ረጅም አድርጎ፣ ወይ ቀይ ወይ ጥቁር አድርጎ ከፈጠረው ያንን ተፈጥሮን መቀበል መቻል አለበት። አይ እኔ አንሻለው፣ ከኔ የሷ ወይንም የሱ ሳይሻል አይቀርም የሚል ስጋት ውስጥ ስንገባ ያንን ሰው ለማሰናከል ብዙ አይነት አማራጭ መንገዶች ውስጥ እንገባለን። የምንሰራውን ስራ መቀበል መቻል አለብን። የኛ ስራ የተሻለ አድርገን፣ የኛን ማንነት የተሻለ፣ የኛን ቤተሰብ የተሻለ አድርገን ከተቀበልን ከዚህ አይነት ነገር መውጣት እንችላለን። ግን አንዱ ችግር ራስን ያለ መቀበል፣ ከሁሉ በላይ መሆንን መፈለግ፣ ሁሉን ጠቅልሎ መያዝን መፈለግ፣ እነዚህ ነገሮች ተደማምረው
ሰው የነፍስ በሽታ ወደ ሆነ ወደዚህ ቅናት ውስጥ እንዲገባ ያደርጋል። እንግዲህ ቅናት በስጋ ታክሞ የሚፈወስ ነገር አይደለም። የውስጥ ማንነት ስለሆነ ሊፈውሰውም የሚችለው ራሱ እግዚአብሔር አምላክ በመንፈሱ ሲያክመው ነውና ለእግዚአብሔር ፍቅር ማጣት፣ ለሰው ፍቅር ማጣት፣ ራስን አለመቀበል ችግሮች የቅናት ዋነኛ ምክንያቶች ናቸው ብዬ አስባለሁ። መነሻ ምክንያቶች አንዳንዴ ቅናት እንደ እስልምና በሁለት ነው የሚከፈለው። አንደኛ መልካም ቅናት አለ። ሁለተኛ ደግሞ ቀደም እንደነገርኩሽ የሰዎችን በመመኘት ከንቱ የሆነ ቅናት አለ። መልካም ቅናት ማለት እንደ እስላም ለምሳሌ ሰውየው ገንዘብ አግኝቶ ለምስኪን ሲሰጥ እኔም ኖሮኝ በሰጠው የሚል እሱ መልካም ቅናት። እንዲሁ ደግሞ ለተለያዩ ለተቸገሩ አካላት ቤት ሰርቶ መስጠትን የመሰለ እሱን አይቶ ለኔም በተሰጠኝ ብሎ መመኘት። በእውቀት ደረጃ ደግሞ የተሻለ እውቀት አንዱ ሲኖረው እኔም የተሻለ እውቀት ኖሮኝ ማህበረሰቡን ባስተማርኩ፣ የተሻለ ግንዛቤ ኖሮኝ ማህበረሰቡን ባስጨበጥኩ ብሎ የመመኘቱ እሱ ጤነኝነት ነው። ግን ደግሞ ክፋት፣ መጥፎ ምኞት ብሎ ማለት ደግሞ ምንድነው? ሰውየው ባልተሰጠው ነገር በእጁ በሌለው ነገር ላይ መመኘት። ለምሳሌ ገንዘብ ሌላው ሊኖረው ይችላል፣ እሱ ላይኖረው ይችላል። ያንን ገንዘብ መመኘት መፈለግ ብቻ ሳይሆን እንዲጠፋም መመኘት፣ ያለውን ነገር እንዲወገድለትም ማሰብ ራሱ አስቦ ብቻ ሳይሆን ለዛም መንቀሳቀስ ማለት ነው። ይህንን ደግሞ ምክንያቶቹ ምንድናቸው ለሚለው ምክንያቶቹ በጣም ብዙ ናቸው። አንደኛ በማህበረሰቡ አብረ ሲሰራ እንደ እስላም ምንድነው የሚባለው? አንዳንዴ ትላልቅ ግቦችን ለማሳካት ምስጢሮችን አትበትን ይባላል። በጣም አትበትን፣ ሰብሰብ አድርገው ያንተና በፈጣሪ መሃል አድርገው፣ ባንተና በፈጣሪ መሃል አድርገው። ለምን የሰው ልጅ ውስጡ ስትነግረው መልካም ነገር ስትነግረው አንዳንዴ መልካም የሚያስብ እንዳለ ሆኖ በመጥፎም ያስባል። አሁን ብዙ ሰው እኮ የሚጎዳው ምንድነው? አጠገቡ ባለ ሰው ነው። መልካም ሰው ብለን በምናስበው ሰው ነው። መነሻ ያ ነው። ሰውየው መልካም ሰው ነው ብሎ ሊነግረው ይችላል ብዙ ነገሮችን፣ የህይወት ታሪኩን፣ የቤተሰብ ተሞክሮውን፣ እዚህ ደረጃ ከፍተኛ ደረጃ ላይ ደርሶም ከሆነ የደረሰበትን መስመር ይነግረው ይሆናል። ግን ሲነግረው ያ በቀናነት ነው የነገረው። ያ ደግሞ ሲያዳምጠው የነበረው የቅርብ ጓደኛው በውስጡ ምንድነው የሚያስበው? ይሄ ነገር ለካ እንደዚህ ነው፣ ስለዚህ መስመሩን ማቋረጥ አለብኝ በሚል በቅናትም የመነሳሳት ስሜት አለው ማለት ነው። እንደ እስላም አስተምሮ መነሻው ምንድነው? የቅናት መነሻው ሸይጣን ነው ይባላል። ሰይጣንና አባታችን አደም በተፈጠሩ ሰዓት አላህ ለሁሉም ለመላእክት ሱጁድ አድርጉ፣ ለአደም ስገዱ ባለ ሰዓት እኔ እንዴት ሰግዳለሁ ብሎ ተኩራራ ሰይጣን ማለት ነው። ቅናት ያዘው። ለምንድነው? ምክንያቱ ምንድነው ተብሎ ሲጠየቅ እሱን ከጭቃ ፈጥረ እኔን ከእሳት ፈጥረ እንዴት ከጭቃ ለተፈጠረ አካል ስገድ ትለኛለህ ብሎ ውስጡ ቅናት ያዘው ማለት ነው። አንዳንዴ የኑሮ ደረጃችን ለምሳሌ ሰውየው ከፍ ያለ ደረጃ ላይ ሊኖር ይችላል፣ ሌላኛው ደግሞ ዝቅ ያለ ደረጃ ላይ ሊኖር ይችላል። ያንን ከፍ ያለው ደረጃ ላይ ለመድረስ ይመቀኛል ሰውየው ማለት ነው። የኑሮ ያለ መጣጣሚ ሁኔታ ወደ ሚቀኝነትም ይጥለዋል። ሶስተኛ ደግሞ ምንም አሁን ለምሳሌ እንደ ማህበረሰባችን በጣም የተሰራጨው ሰውየው መጥፎም ሳይሆን ለምስኪኖችም እያበላ ማድረግ የሚገባው ለማህበረሰቡ ለሀገሩም እያደረገ ግን ደግሞ ለምን ነው የዚህን ያህል ተሰጠው ብሎ የሚቀና አካል አለ። ያ ደግሞ በጣም መጥፎ በሽታ ነው፣ ከሸይጣን ጋር የተገናኘ ማለት ነው። እንደውም እዚህ ላይ አንድ አባባል አለ የሚባል ምንድነው? አንድ በእኛ አስተምሮ ትላልቅ ምሁራኖች ምን ይላሉ? ቅናትን ሲገልጹት ማለት ነው በጣም ቀናተኛ የሆነ ሰው ልክ እንደ መጥፎ ጎረቤት ነው አሉ። አንድ ጎረቤት አለ አሉ። ያ ጎረቤት ይጠየቃል አሉ። ለእያንዳንዱ ሰው ለጎረቤት አንድ የሚሰጠው ነገር ካለ ለአንተ አንድ የሚሰጠው ነገር ካለ ለጎረቤቱ ሁለት አድርጌ ነው የሚሰጠው ይለዋል ሰውየውን ማለት ነው። ከዛ የፈለከውን ጠይቅ ይለዋል። ከዛ ይጠይቃል። መኪና ሲባል አንድ መኪና ነው፣ በግ ሲባል አንድ መኪና በግ ነው። እኔ እንደውም ሰውየው በጣም ቀናተኛ ከመሆኑ የተነሳ እሱ አንድ አይነ ይጥፋ አለ።
አንድ አይነ ይጥፋ ሲል የጎረቤቱ ስንት አይኑ ነው የሚጠፋው? 2 አይኑ ነው ማለት ነው። ለጎረቤት 2 ስለሚሰጥ ማለት የዛን ያህል ሂደትም ይሄ የሚካሄድበት አለ። መነሻው እነዚህ አይነት ዝም ብሎ በቃ ከምንም ሰውየው ጋር ሳትገናኙ፣ በስራም ሳትገናኙ፣ በዝምድናም ሳትገናኙ ሲያይሽ ብቻ የሚቀናብሽ፣ በስራሽ የሚቀናብሽ አለ። ይሄ ደግሞ ትልቅ በሽታ ነው። ብዙ ጊዜ ነገሮችን ማስተካከል ይቻላል። ለምሳሌ በስራ ጉዳይ ተጣላሽውን አካል ማስታረቅ ትችያለሽ። በባልና ሚስት ቢጣሉ ማስታረቅ ትችያለሽ። ግን በቅናት የተገናኙ ሰዎችን በተአምር ማስታረቃችን ለምን? ውስጣቸው ክፋት ስላለ ማለት። ቅናት ልክ እንደ አፉንፋ ነው ይባላል። ሰውየው እያበጠ የሚፈነዳበት እንጂ ምንም ያመጣበት የማይሆነው። ደግሞ ይሄ ምንድነው? እንደ እስላም አስተምሮ አላህ ለአንዱ ሰው ጸጋ ሲሰጠው ማመስገን ነው ያለበት ለሰውየውን ማለት ነው። ለምን? ያ ጸጋው አንድ ቀን ሊተርፍለት ይችላል። አትመቀኛኙ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው። ወላ ተሐሰዱ፣ ምቀኝነትን አደራ ይላሉ። ምቀኝነትን ሲገልጹት በምሳሌ ልክ እሳት ውስጥ እንጨት እሳትን እንደምትበላት ሁሉ ምቀኝነትን መልካም ስራን እንደዛው ይበላዋል። አመድ እንደሚያደርገው መልካም ስራን ደግሞ እንደዛው አመድ ያደርጋል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምንድነው መነሻው? እነዚህ 3 መሰረታዊ ነጥቦች ናቸው ማለት ነው። ይህ ብቻ አይደለም። በእውነቱ ከሆነ መጽሐፍ ቅዱሳችን እጅግ በጣም ሰፊ ታሪክ አለው። ጥንት እንግዲህ ቅናት ወደዚህ ዓለም በሰይጣን ነው፣ በሰይጣን ተመስሎ ነው ወደዚህ ዓለም የገባው ማለት ነው። ለምን? እንዲሁ ራሱ ሰዎች ሳያውቁ የቆሙበትን ቦታ ሳያውቁ መጥቶ አሳስቶ ከገነት እንግዲህ ጥንት ጠላታችን ዲያብሎስ መጥቶ ሁሉን ገዝተህ ተጠቀም፣ እቺን ነገር ብቻ አትንካ የተባለውን አዳምን እንዲሁ እኮ ቀንቶ እኮ ነው። እንዴት ነግሶ ይኖራል አዳም? እንዴት ነግሶ ይኖራል በዚህ ገነት ውስጥ? እንዴት አድርጌ ከዚህ ገነት ውስጥ ላስወጣ ብሎ አሰበ። እግዚአብሔር ደግሞ ሁሉን ከሰጠ በኋላ ሁሉን ነገር ካስገዛው በኋላ እንግዲህ እቺን ነገር ብቻ አትንካ ብሎ አንዲትን ዕፀ በለስ አደራ ነው ያስጠበቀ ማለት ነው። በእውነት ዛሬ በቆምነው ቦታ አደራ ልንወጣ ነው የሚገባን። ለምን? አባታችን አዳም ያንን አደራ ባለመጠበቁ የሞት ተፈርዶብን የነበር ነው። ክርስቶስ አሁን ተወልዶ ነፃ ቢያወጣንም በቆምነው ቦታ እንዳንወርቅ ልንጠነቀቅ ነው የሚገባን። እንዴት ነው የምንወድቀው? ዛሬ ያ ጠላት መጥቶ እንዴት ነው የሚፈትነው? በወንድሞቻችን ላይ፣ በእህቶቻችን ላይ፣ በእናቶቻችን ላይ፣ በአባቶቻችን ላይ እንድንቀና፣ ስጋዊ ቅናት እንድንቀና ካሉበት ቦታ እንደው ህይወታቸው እንዲበላሽ እንድናደርግ ያነሳሳናል ያ ጠላት ማለት ነው። እንግዲህ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው መጽሐፍ ቅዱስ። ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ ጥንተ ጠላት ዲያብሎስ በስንት ሰዓት አዳም ልብ ላይ ሊገባ መጥቶ የሰማይና ምድር ንጉስ አዳም 1000 ዓመት ንገሳ ነው። ይህ ቃል ገረመው። በቃ ይህ ነገርማ ለኔ አይገባም፣ እኔ የሰማይና የምድር ንጉስ አይደለሁም። የሰማይ ንጉስ አለ የምድሪቱን እንዲገዛ ለኔም ፈቅዶ አስገዝቶኛል። የሰማይ ንጉስ ማዳይ ነው ብሎ ከፊተ ወግድ ብሎ አልቀበል ሲል ወደ እናታችን ሔዋን ሄደ። በዚህ ሰዓት እንግዲህ እናታችን ሔዋን ጋር ሄደ የሰማይና የምድር ንግስት 1000 ዓመት ንገሺ እንግዲህ ስትባል እቺ እናታችን ሔዋን በደስታ የሰማይና የምድር ንግስት ስለተባለች፣ በነገራችን የሰማይ ንግስት አልነበረችምና ምድሩን ግን ገዝቶ እንዲጠቀሙ ተደርጓል። ነገር ግን ከዚህ ሁሉ ጋር ተያይዞ ያለ የሰማይና የምድር ንግስት ስትባል ሳቀች። በጥርሷ ገባ። በጥርሷ ገብቶ በውስጧ ከተዋሃደ በኋላ እንግዲህ በውስጧ ከተዋሃደ በኋላ አሁንማ ሚናውን መጫወት ጀመረ ሰይጣን። ወደ ገነት ውስጥ ሲገባም በእባብ አምሳል እንግዲህ እባብ ተመስሎ ገብቶ በእባብ አምሳል ገብቶ እንግዲህ እግዚአብሔር ያደረገላቸውን ሁሉ ነገር ጠይቋታል። ከተዋሃዳት በኋላ አዳምን መሰላ ከሰላምታው አንፃር አልቀበልም ሲል ያው ሸሽቶ ነው ሄደ ወደ ሔዋን ማለት ነው። እኛም በስራ ቦታችን ላይ እንዲሁ አልባሌ ነገሮች ሲመጡ
ሙስና ነክ ነገሮች ሲመጡ ህይወታችንን የሚጎዳ ከእግዚአብሔር ጋር የሚያጣላን ነገር የሰው እንጀራ ለአሸዋ የምንበትነው ነገር ሲመጣ ይህ ነገርማ አልቀበልም ብለን እንዳዳም ልንቃወም ነው የሚገባን ክፉን ነገር ማለት ነው። እንዴትስ መቆጣጠር እንችላለን ብለን ላነሳንላቸው ጥያቄ ተከታዩን ብለውናል። መብት የሚሆነው ነገር ለይቶ ማወቅ ነው። ሰዎችን ለይቶ ማወቅ ነው። አካባቢን ለይቶ ማወቅ፣ ግለሰብን ለይቶ ማወቅ። ከዛ በኋላ ምን ማድረግ አለብን? ወደ እነሱ መጠጋት ነው። የኛ ችግር እንሸሻለን። ከሸሸን ምንድነው ተንኮል ነው እየመጣ ያለው። መጠጋት መቻል አለብን። ተጠግተን እሱን ሰውዬ ወደኛ ማምጣት ነው መሻል አለበት እንጂ አብዛኛው ጊዜ ሰው ምን ወይ እንደዚህ ያለ በቃ ያሸሸ ሲሄድ ምንድነው ያ ሰውዬ ላይ ያደረ ያለው? እኔ ለለውጥ ሲሄድ ለእድገት ሲሮጥ እሱ ምን ነው እኔን ለማጥፋት ነው። ወደ እሱ ሲጠጋ እሱ እኔን አይዳ ይከተላል። ሰው ልጅ ባህሪው በመሰረቱ አይምሮ ሴንሲቲቭ ስለሆነ ይመለሳል። ችግር የለበትም። ምንድነው የምለው ነገር ሰውዬን ወደ እሱ ተጠግቼ እኔ ሰውዬን ወደ እኔ ነው እንጂ ማምጣት ይሄ ነው መብት የሚሆነው። መለየት ያስፈልጋል። ሌላ ቀጥሎ ደግሞ ሚስጥር መጠበቅ ነው። አብዛኛው ሰው ሚስጥር አይጠብቅም። ሚስጥር ሶስት አይነት ሚስጥር አለ። የግል ሚስጥር አለ፣ የጓደኛ ሚስጥር አለ፣ የሀገር ሚስጥር አለ። አሁን የኛ ሀገር ላይ የኛ ኢትዮጵያ ውስጥ የኛ አፍሪካ ላይ ያለው ነገር እነዚህ ሶስቱ ሚስጥሮች አይጠበቁም። የግል ሚስጥር የራሱን ሚስጥር አይጠብቅም። የጓደኛ ሚስጥር አይጠብቅም። የሀገር ሚስጥር አይጠብቅም። ለምን እንደሆነ አይታወቅም። ሚስጥር መጠበቅ አለበት። ቅናትን የተንኮል ላይ የተመሰረተ ቅናትን ለማጥፋት ሚስጥር የግል ሚስጥር መጠበቅ መቻል አለብን። የጓደኛ ሚስጥር መጠበቅ መቻል አለብን። ደግሞ የሚቀኑና የሚያጠፉ ሰዎች ምንድናቸው? የሚቀርቡ ሰዎች፣ ሚስጥር የሚካፈሉ ሰዎች ናቸው። ለምንድን ነው ይሄን ያለ የተናገርኩ ያሉት? ቅናትን የሚያመጡ ሰዎች፣ የሚቀኑ ሰዎች፣ ተንኮል ላይ የተመሰረተ ቅናት የሚያመጡ ሰዎች ቢሆንም ሚስጥሩን የሚካፈሉ ሰዎች ናቸው። ስለዚህ ሚስጥሩን መጠበቅ መቻል አለብን። ሰዎቹን መለየት መቻል አለብን። አንደኛ እግዚአብሔርን በህይወታችን ማክበር መፍትሄው። በቃ እኔ ማንነቴን ስቀበል እግዚአብሔርን ሳመሰግነው በመቀጠል በእጄ ያሉ ነገሮችን ይዤ ለእግዚአብሔር ምስጋና ሳድርገው ያን ጊዜ ወላጆቼን ይሁን ጓደኞቼን ይሁን አብረው ያሉ ቤተሰቦቼን ማህበረሰቡን በጥሩ ስሜት መቀበል ይችላል። መንፈሳዊ የተስተካከለ ስለሆነ ማለት ነው። እና ሁለተኛው ትኩረታችንን ወደ ራሳችን ማድረግ አለብን። መፍትሄው ያ ነው። ትኩረት ወደ ራስ፣ ትኩረት ወደ ሌላ ሰው ከማድረግ ይልቅ ትኩረት ወደ ስራችን፣ ትኩረት ወደ ቤተሰባችን፣ ትኩረት እግዚአብሔር ወደ ሰጠን ነገር ካደረግን ሌላው ላይ አይተን የምንቀናውን ቅናት ትተን ወደ ራሳችን ቀልባችንን ሰብስበን ስራችን ላይ ሩጫችን ላይ ማድረግ ከቻልን ያ ነገር መፍትሄ ሊሆንልን ይችላል። ሌላው መፍትሄ ብዬ የምወስደው መልካም ተግባሮችን ማሰብ መፍትሄ ነው። ለመልካም ተግባር መቆም። ስንቀና ወደ ማጥቃት ነው የምንሄደው። የሰው መንገድ ወደ መዝጋት ነው የምንሄደው። ከዛ ይልቅ ለሰው እንቅፋት ከመሆን ይልቅ ለሰው መልካም ነገር ማሰብ። የእግዚአብሔር ቃል ሲናገር ሰው የዘራውን ያንኑ ያጭዳል ይላል። ለምሳሌ ዝም ብለን እንኳን ስናይ ጤፍ የዘራ ሰው በቆሎ አያጭድም። ክፋትን የሚዘሩ ሰዎች ያው ክፋትን ማጭዳቸው የማይቀር መሆኑን ከተረዱ እንደዚህ ካለ መንገድ ተመልሰው መልካም ወደ መስራት ቢገቡ አንዱ ከቅናት መስመር እንዲወጡ ሊያደርጋቸው ይችላል። ለምሳሌ ያንቺን አለባበስ ያንቺን አኗኗር አይቼ ላንቺ መልካም ነገር ማሰብ፣ መልካም ነገር እንዲቀጥምሽ ምክንያት መሆን፣ ለመልካም ነገር ምክንያት መሆን። ያን ጊዜ ህይወታችን እነዚህ ኔጌቲቭ የሆኑ ነገሮችን ከማብዛት ይልቅ ወደ መልካም ነገሮች ስናዘነብል ከዚህ አይነት ከሚያጠፋን መስመር ልንመለስ እንችላለን ብዬ አስባለሁ። ሰው በተሰጠው ነገር ደስተኛ ሆኖ መኖር፣ አላህ በወሰነለት ነገር ለምሳሌ በርዝቅ ጉዳይ ሊሆን ይችላል፣ በሀብት ጉዳይ ሊሆን፣ በአፊያ ጉዳይ ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል። ያንን አላህ የሰጠኝን ነገር ወድጄ ከተቀበልኩ መፍትሄው ይኖራል ማለት ነው። ግን ደግሞ አላህ የሰጠኝ ነገር ለኔ በቂ አይደለም፣ ተጨማሪ ያስፈልገኛል፣ የሱን አይነት ያስፈልገኛል፣ የጎረቤቴ አይነት ያስፈልገኛል፣ የወንድሜ ሀብት አይነት ያስፈልገኛል ሲባል ነው ወደ ምቀኝነት የሚገባው። በራስ ተብቃቅቶ አላህ በሰጠው ነገር ተብቃቅቶ መኖር ከተቻለ ከማንም ጋር በሰላም መኖር ትችያለሽ፣ ምቀኝነቱም ይጠፋል ማለት ነው። እንደውም ለሰውየው እኮ ስታመሰግኝው ነው ሰውየው በተሰጠው ነገር ደስተኛ እንደሆነ ሲገልጭለት ነው አላህም አመስግኖ የሚሰጠው ማለት ነው። ስለዚህ ምንድነው የተሰጠን ነገር በቂያችን ነው፣ የጎደለን የለም ብለን አምነን ከተቀበል
የዛኔ ሁሉንም መፍትሄ እዛ ውስጥ እናገኛለን ማለት ነው። የቅናትን በሽታ እናስወግዳለን ማለት ነው። እንግዲህ ከቅናት ለማውጣት መፍትሄው ምንድነው ምለው ነው። በእውነት እጅግ በጣም ሚዲያውንም እያመሰገንኩኝ አሁንም መፍትሄው በእውነቱ ከሆነ ለእግዚአብሔር መገዛት ነው። ሁላችን ለእግዚአብሔር ከተገዛን እውነቱን ስናወራ ለእግዚአብሔር ከተገዛን መፍትሄው ቀላል ነው ማለት ነው። ለምን እግዚአብሔርን ከፈራን ወደ ሕይወት እንጓዛለን ማለት ነው። መፍትሄው የሚወስደው ለእግዚአብሔር መገዛት ነው። ለምን ብትሉ በሉቃስ ወንጌል ምዕራፍ 7 ከቁጥር 37 ላይ እንግዲህ አንዲት ዘማዊ ሴት ነበረች ይላል። በእውነት ሆነ ማለት ነው። እቺ ዘማዊ ሴት እጅግ በጣም በሕይወቷ የምትተዳደረውን የኖረችው ስጋዋን እየሸጠች ነው ይላል መጽሐፍ ቅዱስ። በዚህ ሰዓት እቺ ሴት ከዚህ ከጥፋት ከሞት ኑሮ እንዴት መውጣት አለብኝ ነው አለችው። እንዴት መውጣት አለብኝ ብላ ሲታስብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማይለ ስጋዌ እንግዲህ 33 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ሲያስተምር ነበረ። በዚህ ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ በሲሞን ቤት እንዳለ ሰማችና ከእንግዲህ በኋላ ከዚህ ከግሳንግስ ዓለም መውጣት አለብኝ ነው አለችው። ከዚህ ከግሳንግስ ዓለም መውጣት አለብኝ ብላ ቀጥታ ያኔ ስትተዳደር ከነበረችበት ስጋዋን ስትሸጥ ከነበረችበት ካጠራቀመችው ገንዘብ አልባስጥሮ የሚባል እጅግ በጣም የከበረ ከሽቱ የሚበልጥ እንቁ የሆነ ሽቱ ገዝታ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ አከፍክፋ ከኋላም ብልቃጡን ፊቱ ሰብሬ ምሕረትን ጠይቄ ከዚህ ሕይወት ወጥቼ ሕይወትን ማግኘት አለብኝ ማለችው። ያችሁ እኛም ዛሬ መፍትሄው ከጥፋት ቦታ ሁሉ ሰው ሊመለስ ይገባል። ከጥፋት ከአልባሌ ውሎ ሁሉም ከተመለሰ መፍትሄው ከጥፋት መመለስ ነው ማለት ነው። እቺ ሴት እንግዲህ ስትመጣ ሲሞን በሩን ሴት መታ ስታንኳኳ የቤት ባለቤት እንግዲህ ደጃፍ መክፈት ልማዱ ነውና መጥቶ ሲያይ ዘማዊ ሴት መሆኗን አየና እችማ ጌታን የመሰለ ንጉስ በቤቴ ተቀምጦ አምላክ በቤቴ ተቀምጦ እቺ ሴትማ ቤቴ አትገባም አለና በሩን ዘጋባት። ጌታ እንግዲህ ምንድነው አለ? ሲሞን በሩን ክፈታና አይ ላንተ አትመጥንህም፣ ዘማዊ ናት፣ ዘማዊ ሴት ናት፣ ላንተ አትመጥንም። በዚህ ሰዓት እንግዲህ አይ እንግዲህ በሩን ክፈት ታዘዘ። በሩን ከፈተ። ገባችና ያንን ሽቱ ቀብታ ብልቃጡን በፊቱ ሰብራ እንግዲህ እንደዚህ ቀንበረን ስበርልን አለች። ቀንበረን ስበርልኝ ብላ እዛ ቦታ ተጸጸተች። እግዚአብሔር እንግዲህ በሆነ ስለዛ ሴት ይዛው ነው ለሲሞንና በቤቱ ለነበሩ ሰዎች የመሰከረላት ማለት ነው። ለዚህኛም መፍትሄው ከጥፋት ከተመለስ ከቅናት ለመመለስ መፍትሄው እግዚአብሔርን መፍራት ነው። እቺ ሴት እግዚአብሔርን ፈርታ ነው ወደዚህ ሕይወት የመጣችው። ከእንግዲህ ያጠፋሁት ጥፋት ይበቃኛል ብላ ወደ ንስሐ በመመራት ነው፣ በእምነት በመጽናቱ ነው። አሁንም እኛ በእምነታችን ጸንተን ነው ወደዚህ ከቅድም ከተነጋገር ነው ከስጋዊ ቅናት መውጣት የምንችለው ለእግዚአብሔር ስንገዛ ነው። ሰዎች ከመጥፎ የቅናት መንፈስ እንዲላቀቁ ምክራቸውንም ለግሰዋል። በእኔ እምነት በግልም በቤትም በሁሉም አካባቢ ላይ የምናገረው ነገር ከላይ እንደዚህ ብሎ ሲያወሩ ሀሜት ሲያርጉ አይ ይህ ሰውዬ በቃ ጥሩ ነው እንደሱ መሆን ነው መጥፎ ነው። እኛ በኃጢአት በእምነት በኩል ኃጢአት ነው። ስለዚህ ምንድነው መጥፎ ነው ብዬ ነው የሚመክረው።
አንተ እንደሱ ለምን አትለወጥም? ለምን በየቦታ እንደዚህ የምትናገረው? ተው ይላሉ። ደግሞ ያ ሰውዬ እኔ የተናገርኩ ነገር ይሄድና ሌላ ሰው ጋር እንደዛ ሲናገር አይ የኔን የተናገርኩ ሐሳብ 3-4 ሰው ሲደግም ማለት ይተዋል። ይሄን መመከር መቻል። አው እንደዚህ ነው። እኔ ምን ያደርጋል? ያ ሰውዬ እንድናገር ያደርጋል። ግን መጥፎ መሆኑን እኔ ያውቁ ሰውዬው ምን ያደርጋል? አይ ተው፣ ሐሜት ወይም ቅናት መንፈስ፣ መጥፎ መንፈስ ያመጣ ይሄን ተው ብዬ እመክራለሁ። ሰው በመጀመሪያ ከፈጣሪው ጋር መስማማት መቻል አለበት። በሁሉ ነገር የእግዚአብሔርን ቃል ማንበብ አለበት፣ መጸለይ አለበት፣ መንፈሳዊ ነገሮችን መከተል አለበት። ምክንያቱም ቅናት የሰይጣን ስለሆነ ማለት ነው። የሰይጣን ስለሆነ የሰይጣንን ነገር ትቶ ሙሉ ቀልቡን ሰብስቦ በዚህ ዘመን ወደ እግዚአብሔር ፊት በጾም በጸሎት የእግዚአብሔርን ቃል በማስቀደም ወደዛ ቢሰበሰብ ከእንደዚህ አይነት ነገሮች መዳን ማምለጥ ይችላል። ሌላው ወንድሙን መውደድ አለበት። ቤተሰቡንም ሆነ የራሱ ጓደኞችን ማክበር፣ መቀበል፣ ፍቅርን ማብዛት ያስፈልጋል ማለት ነው። ያን ጊዜ ሰዎች ወደ ተሻለ መንፈሳዊ ነገር ከፍ ይላሉ፣ ከመጥፎ ነገር ይመለሳሉ ብዬ ይሄን ማስተላለፍ ፈልጋለሁ። ሰዎች ከመጥፎ የቅናት መንፈስ እንዲወጡ የሰዎችን አለመመኘት፣ አለማየት። ለምሳሌ የሰውን ስታይ ውስጣዊ ቅናት ሊኖርብሽ ይችላል፣ ባትመቀኝም ያ ችግር የለውም። ግን ደግሞ እሱን ለማጥቃት የምትንቀሳቀሽው እንቅስቃሴ አንቺንም ይጎዳሻል፣ እሱንም ሊጎዳው ይችላል። ብዙ አሁን በተለያየ አካባቢ የምናየው በቅናት ይሄ የሚመጣው በተቃራኒ ጾታዎች ሊሆን ይችላል አይደል? ተቃራኒ ጾታ እኔ የወደድኳት እሱ ከወደደ ሁለታችንም እንፈላለጋለን። ያ ምንድነው? አላህ የሰጠንን ነገር ፈልገን አልወደድንም። እኛ አንድ ነገር ከፈለግን እንደፈለግን ማሳወቅ አለብን ለፈለግነው አካል። ነገር ግን ደግሞ ውጤቱን ከማን ነው መጠበቅ ያለብን? ከፈጣሪያችን ከአላህ። አላህ ከወሰነ ይሆናል፣ ካልወሰነ ደግሞ አይሆንም የሚል የመፍትሄ አቅጣጫ መውሰድ አለብን ማለት እንጂ በራሳችን በግብግብ ምናመጣው ምንም ነገር የለም። ብዙ ጊዜ መፍትሄ ከቅናት ለመውጣት መፍትሄ የምናጣው በራሳችን ብዙ ነገር ማድረግ ስንፈልግ ነው። እኛ መንገድ ነው የምናሳየው። ለምሳሌ የሆነ ነገር ንግድ ከፈለግ የንግዱን ለንግድ የሚሆነንን ነገር እናመቻቻለን። ሱቅ ከሆነ እንከፍትና እዛ ላይ ምንድነው የሚመጣልንን ነገር በጸጋ ለመቀበል ራሳችንን ማዘጋጀት ማለት ነው። ያ ነው መፍትሄው። እንደዛ ሲሆን ነው መፍትሄ የሚመጣው። የሌላውን አለማየት፣ አለመመኘት፣ ይሄ መፍትሄ በጣም ያስመጣል ማለት ነው። ሰዎች ከመጥፎ ቅናት እንዲወጡ ያው እንግዲህ ቅድም ተነጋግረናል። እንግዲህ ወንድሙን የሚጣላ ነፍሰ ገዳይ ነው ስለሚል ሁላችንም እርስ በርሳችን ልንዋደድ ይገባናል። መጀመሪያ ፍቅር ካለ የሚኖረን ቅናት መንፈሳዊ ቅናት ነው፣ በፍቅር መሃል ስንሆን ማለት ነው። ስለዚህ መንፈሳዊ ቅናትን እርስ በርሳችን ልንቀናና ይገባናል። አንድኛችን ለአንድኛችን መውደቅ ልንጸልይ ይገባናል። አንድኛችን ለአንድኛችን ጉዳት ልናዝን ይገባናል። ለምን እንደዚህ ካላረግን በእውነቱ ከሆነ እግዚአብሔር ለዚህ ላዘጋጀን ዓላማ አንሆንም ማለት ነው። ውድ ተመልካቾቻችን ከመጥፎ ቅናት ራሳችንን እንጠብቅ የሚለውን መልእክታችንን እያስተላለፍን ለዛሬው ያዘጋጀነውን ፕሮግራም በዚሁ አበቃን። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።